ሰበባ ረና ሰበባ ና ሰበባ ሰበባ ረና ሰበባ ና ሰበባ እዚህ ፍልቅልቅ ነው። አብርሃም ወልዴ ነው ቀርቶ አመጥቶ የሰጠኝ ዘፈኖች አመጥቶ ሰጠኝና በአመት አንድ ጊዜ ብቻ ነው ፍልቅልቅ አባይ ወዲያ ማዶና ወዲህ ማዶ ኦሮሞና አማራ የሚገናኙበት ሴንተር የሆነ ቦታ ጥምቀት ነው እና ዘፋኞችን ሰማዩ ቀርቶ አመጥቶ የሰጠኝ ነገር ሰማችሁ ማለት ነው። ዘፋኝ በአመት ሰው እንደዚህ አይነት ግጥም እና እንደዚህ አይነት ዜማ ማለት ከቻለ እኔ ሁሉ ጊዜ ኪቦርድ ውስጥ ተጥጄ ምንድነው መሰራ የሚል ጥያቄ ያደረብኝ ጊዜ አለ። የሴትዮዋ ድምጽ ሰማው እንደነገርኩ በአመት አንድ ጊዜ ነው እንግዲህ። ከዛ በፊት እርሻ ነች፣ ገበሬ ነች፣ ልጆች አስተሳዳጊ ነች። ያን ቀን ግን የዘፈን ሀድራ ይወርዳል። የዛማዶ ጋራ ሁለት ቤት ያለው የትልቋም አይደለ ትንሿ ነው። ትልቋም ደግናት ማለት እንደ ትንሿ ሎሚና ትርንጎ የሚለው ትንፋሿ ሎሚና ትርንጎ የሚበላ ሰው እጅግ የታደለ የጌታ ልጅ ነው። የጌታ ልጅ መውደድ አሳር ነው መከራ ልቤ የተጨነቀ ከዛ ዝና ጋር ስትል ስትዩ ከነ ድምጿ ነው የምነግረን። ሰበባ ረና ሰበባ ና ሰበባ ሰበባ ረና ሰበባ ና ሰበባ ሰበባ ዛማዶ ጋራ ና ሰበባ ሰበባ ሁለት ቤት ያለው ና ሰበባ ሰበባ ትልቋም አይደል ና ሰበባ ሰበባ ትንሿ ነው ና ሰበባ ሰበባ ትልቋም ደግናት ና ሰበባ ሰበባ ማን እንደ ትንሿ ና ሰበባ ሰበባ ሎሚና ትርንጎ እያለ ቀጥሰማኝ። የሚገርም ነገር መቀባበሉን ስታየው አሪዝሙ ስታየው ምንም ስታየው እግዚአብሔር በአመት አንድ ጊዜ ለሰው ልጆች ሁሉ ዘፈን የፈቀደ ይመስላል። እዛ ቦታ ላይ ነው የምነግርህ።